ያቡ እኔን ይክፋኝ መከፋት ካንቺ ራቅ ስቀሽልኝ ባንቺ ሳቅ እኔን ሳቅ እነዚህ ቆንጆ የኔ እናት በጣም ዘፈን ትወዳለች። በፍጹም አትፍሪ ናይ በዚያ ይግባይ ስጋት የሰውን አይደለም ማየት ፈጣሪ ነው መስማት። ሰላም ውድ የዩቲዩብ ፋሚሊዎቻችን እንዴት ናችሁ? እኔ ደህና ነኝ፣ በጣም ደህና ነኝ። ከሀገር ውስጥም ከሀገር ውጭም ላላችሁ አክብራችን ቤታችን ድረስ እኛን ለማየት የመጣችሁ ከልብ ያመሰግናለሁኝ። እግዚአብሔር ያክብርልኝ። ባለፈው ቪዲዮ ትንሽ የተፈጠረውን ነገር አይታችሁታል። ከሄሉ ጋር ሆነን ያልታሰበ ነገር ተፈጥሯል እና ክርስቲ የድሮ ፍቅረኛ ነበረችና እንደ አጋጣሚ ሄሉ አላወቀችም። በዛ ምክንያት አሁን እንደዚህ ብዬ ማውራት አልፈለኩም እና ከክርስቲ ጋር አንድ ሁለት ተባብለን ተጣልተን ነበር። እውነት ነው፣ ጥፋቱ የኔ ነው በሰዓቱ። ግን አሁን ደግሞ በጓደኞቿ ደውዬ ላወራት ችዬ ነበር። ትንሽ አልፊ ቢሆንም ልታወራኝ ፍቃደኛ ነበረች እና የሆነ ነገር አለው ያንሽ ነገር እንግዲህ እግዚአብሔር ያውቃል ሌላውን ነገር። ብቻ አወራን። ብዙም መቀጠል እንደማትፈልግ ያደረኳት ነገር በጣም እንዳስከፋት ነግራኛለች። እኔ ያው በድያታለሁ፣ እውነት ለመናገር አስከፍቻታለሁ። እንደዚህ ብዬ መናገር ስላልፈለግኩኝ ነው። ግን በሳት እሺ ብትለኝ በደንብ ብክሳት ደስ ይለኛል እና እኔ ለማውራት ሞክሬያለሁ። ከአንድ ሁለት ሶስት ተደውለናል። ከብሎክ ውስጥ ማውጣኛለች። ሄሉም ያው አውርታታለች ምናምን፣ ቤትም ሂዳ በደንብ ሄሉ አውርታታለች። በጣም አመሰግናለሁ። ሄሉ ናት ባለውለታዬ የምር። አሁን የሁሉ እድል ራሱ በማግኘቴ በሄሉ ነው እና በጣም ከኔ በልጥ ለፍታለች። ቤቷ ሂዳ አናግራታለች። ከዚህ በኋላ ያለው ነገር ደግሞ ያው እግዚአብሔር ያውቃል። ዛሬ እዚህ ግን የተገኘውበት ምክንያት ዋና ምክንያቴ ይቅርታ ልጠይቃት እና ጓደኛዋን አውርቻት ይዛት እንደምትመጣ ነግራኛለች። እንግዲህ እናያለን። እዚህ እንዳለውኝ እኔ አታውቅም እዚህ እንደሆንኩኝ እና ሰርፕራይዝ አለሽ ብላ ነው የጠራቻት። እንግዲህ አብረን የምናየው ይሆናል። ትመጭ እንደምያር ሌት ተቀን ናፋቂ ሰርኬ ማይታክተኝ አለሁሽ ጠባቂ ፍቅር ተደግፌ ቃል ኪዳን ታቅፌ ትመጭ እንደውያው ክፍት ነው ደጃፌ አትቀርም እላለሁ በመላ በጥበብ ምን ቀን እየገፋ እድሜን ብታለ ቆፈን ቢገርፈኝም ጥበቃዬ በዝቶ ቤተሰብ በስተ መጨረሻ እየመጣሽ ነው። ሰርኬ ማይታክተኝ አለሁሽ ጠባቂ ሀይ ክርስቲ የኔ ናት። ሰላመት ደህና ነሽ? እንዴት መጣ? አምሮብሻል። አመሰግናለሁ። ከጓደኛሽ ጋር ተነጋግረን ነበር። አዋርተካ ሰርፕራይዝ እናድርግሽ ብዬ ደውላ ነገረችሽ። ለእኔ ነበር ስታመሰችልኝ የነበረች። አዎ ግን ያሉ ነገር አስፈልግም ነበር። አይ ያው ተታርቀናል። በዛውም ባለፈው ቪዲዮን ፖስት ስላደረግን አሁን ተታርቀናል። ግን ምንም ይሄ ሁሉ እንትን አያስፈልገውም ነበር። አይ ነው ግን ላንቺ ያለኝ ሪስፔክት ላንቺ ያለኝ ፍቅር እንድታይብኝ
ያቡ ይሄንን ከዚህ ሁሉ ጊዜ በኋላ እንደ አዲስ እንድንመለስ ምናምን እየጠበቅክ አይደለም አይደል? እኔ ጋር ያለው ስሜት እሱ ብነው አብረን ብንሆን ደስ ይለኛል። ካልሆነ ግን ግዴታን ደግሞ አንቺን አስጨንቄ መሆን የለበትም። በስ ምን መሰለክ ያቡ ይሄ ሁሉ ነገር ከተፈጠረ በኋላ እንደዚህ አይነት ነገር ሞራል ብዙ ነገር የሚወጣው ገባሽ? እኔ ጋር ያለው ስሜት ገባሽ? አሁንም ቢሆን እንደ ድሮ የጊዜዎች ጉዳይ ነው እንጂ እኔ ጋር የተቀየረው ሳሮድሽ ጋር ይቻላል። ገባሽ? ከሲ አዎ። ግን እኔ በዛ መሀል አንተ ይሄንን ሁሉ እስክታስብ ድረስ ምናምን በጣም ብዙ ነገር ነው ልጅ ያደረኩት ያቡ በጣም ብዙ ነገር ገባሽ? እንደ አዲስ አሁን እንደዛ መጃጃል አንተ ማልቀስ ምናምን አልፈልግም። እኔ እንደዚህ አይነት ህይወት መድገም አልፈልግም። ገባሽ? ያኔ ራሱ ሳይክ በጣም ነው ውስጥ የተረበሸው። ማግኘት አልፈልግም ነበር አንተ ላገኝ አይደለም ኢትዮጵያ የመጣሁት። ገባሽ? ተረዳከኝ ለማለት የፈለኩት ሳይደርሽ እኮ አይደለም። ግን ክሲ በቃ ትንሽም ቢሆን የተረፈ ጊዜ ካለሽ ገባሽ አይደል? አሁንም ያቡ እያነገርኩት ነው። መገናኘት እንችላለን ምናምን፣ ግን እንደ አዲስ ካንተ ጋር ፍቅር ጀምሬ እንደዚህ ሆኜ እንደዚህ ማልቀስ መጃጃል አልፈልግም። ከዚህ በፊት ያደረከኝ ወዳለሁ ሳልወድ ቀርቻ አይደለም እና ታዲያ ግን እኔ እንደዛ መሆን አልፈልግም። እኔ አላሳዝንህም? ስጦታ ይዤልሽ የምትችል ከሚስቶት ያቡ እኔን ይክፋኝ መከፋት ካንቺ ራቅ ስቀሽልኝ ባንቺ ሳቅ እኔን እሳት የፊትሽ ላይ ሰማዩ ደምኖ ሳይ ፍርሃት ደርሶ ይነግሳል በላይ ላይ እኔን ይክፋኝ መከፋት ካንቺ ራቅ ስቀሽልኝ ባንቺ ሳቅ እኔን እሳት የፊትሽ ላይ ሰማዩ ደምኖ ሳይ ፍርሃት ደርሶ ይነግሳል በላይ ላይ ሲከፋሻሉት ስቂ ነው የሚያምርብሽ። ሲከፋሻሉት ይኔና ክስቲ ብዙ ነገር አሳልፈሻል። አይኖ ረዳሻለሁ። ያኔ እስቲ ብዙ ሆነሻል። ያለውን ሽን ነሽልኛል። እኔ ደግሞ አሁን ልክስሽ ነው የምፈልገው። ገባሽ? ለኔ ብለሽ ብዙ ነገር ሆነሻል። ታገሰሽኛል። አዎ ግን እሺ እኔ ላስረዳ። አሁን ይሄ ሁሉ ነገር ተፈጥሮ ምናምን እንደ አዲስ ባንተ ምክንያት ስጎዳ ምናምን አላሳዝንህም? እንዴናቲ ያው የመጀመሪያ ጊዜ ጥለከኝ ሄደካል። አሁን እንዴት ነው ማቀው ጥለከኝ እንደማትይ በሶፊት እኮ ነው የነገርኩሻለሁ። ታዲያ እናንቺ ነገር እኮ አሁን እኮ ወጥቷል አይደል? ሰው ምንም ነገር ቢመጣ ከዚህ በኋላ ክርስቲያንቺ ነው ነገር ሰው የሚያገዘው። ገባሽ አይደል? እኔ አሁን የምፈልገው በሰዓት ላይ አንቺ መካስ ነው። በሰዓቱ ጎርቼሻለሁ። አይኑ እና እርግጠኛ ነኝ በደንብ እርግጠኛ ነኝ። ክርስቲያን ቃል እኮ እየገባሁልሽ ነው አይደል? ሞር ከዚህ በኋላ እኔ ለአንቺ ጊዜ መስጠት ነው ፈልገው። ገባሽ? የበድልኩሽን ጊዜ መካስ ነው ፈልገው። ብዙ ነገር አስከፍቼሻለሁ። የሰው ሀገር ላይ ሆነሽ ክላሽ መማር ሳትሲ ብዙ ነው አይኑ እናት። ግን ይሄ ሁሉ ነገር አርግተሽልኝ ገባሽ? ዛሬ ደግሞ እኔ ካልካስኩሽ ምንም የኔ መኖር ምንም ጥቅም የለውም። ገባሽ አይደል? እግዚአብሔር ደግሞ ያለ ምክንያት እኔና አንቺን አላገናኘንም። ነው እዚህ መምጣትሽ ገባሽ? ከሄሉ ጋር መገናኘትሽ ከዛኔ አንቺን ማግኘቴ ምናምን ሁሉ ነገር ለበጎ ነው። ፈጣሪ ደግሞ ያለ ምክንያት ሁሉ ነገር ያደርግ ሰው ግን ያ ሁሉ ነገር ተፈጥሮ እንዴት ከዚህ በኋላ ሁሉም ነገር ተመልሶ ደስተኛ ሆናለሁ እኮ እሱን ሁሉ ካስሽ እናቴ በቃ እድል ስጭኝና ማለት እሱን ነገር የበደልኩሽን ነገር ለመካስ ልሞክር። እሺ ግን ያው ሙሉ ለሙሉ እንደ በፊት እንደሆነ ልክ እንዳትጠብቅ። በጣም ጊዜ ያስፈልገኛል። በጣም አንተን ለመርሳት የወሰደብኝ ጊዜ አለ። ገባ? እኔ እንዲደብርህ አልፈልግም። በጣም ምንም እንዴት ነው ማስረዳት? እንዲደብርህ አልፈልግም። በጣም ነው የምወድህ፣ ግን ከዚህ በኋላ እንደ አዲስ መጎዳት አልፈልግም። የሚያሳልፍኳቸውን ጊዜያቶች ማቃወኔ ነኝ። አይ ነው ሳረደስ ቀርጭ ይቋል። ግን በቃ ሰው አሁን ሁሉን ነገር በሂደት በቃ ይሁንና ሁሉን ነገር ማይሆን አይነት ከሆነ ወደ መጣሽበት ትመልሻለሽ። ገባሽ? ግን ለኔ ጊዜ ትንሽ ቆይ፣ ጊዜ ስጪ። ገባሽ? ማስተካከል የምችለው ነገር ነው። በሰዓቱ ከሩቁ ነሽ፣ ብዙ ነገር ብድጌሻለሁ። አሁን ደግሞ ሞር በደንብ ማስተካከል የምችልበት ሰዓት እና ደግሞ ሰርፕራይዝ አለ፣ ሌላ ሰርፕራይዝ አለ። ሁለተኛ ሰርፕራይዝ። አይነሽን ግን ጨፍኝ እንዳታይ። ጨፍኛ እንደዚህ ብለሽ አንግለጽ ባይዘው ማለት የምትወጂው ነገር ነው ይዤልሽ የመጣሁት።
ከድሮም ጀምሮ የምትወጂው ነገር ምን ሊሆን ይችላል? አታውቂም? ላሳይሽ። እርግጠኛ ነሽ? እሺ እስከ 3 ቁጠሪ። 1 2 እናዚህ ቆንጆ ለኔ የኔ እናት። ቴንክ ዩ እናት ሲያንስልሽ ነው። በጣም ነው የማመሰግነው ማለት ነው። ሰው እንግዲህ ፋሚሊ አኩርፋ ነበር። ይኸው አሁንስ ደስ ያለሽ ነው? በጣም ባይዘው የምትወደው አሻንጉሊት ነው። ቀይ አሻንጉሊት ትወዳለች። ቀይ አበባ ትወዳለች። ራሷን የሚመስል ደግሞ አበባ እዚህ ጋር ይዘናል። በጣም ነው የሚያምሩት። እንዴት ነው ይጨመር? ሰርፕራይዝ ይጨመር? አይበዛብኝ ባንድ ቀን ላንቺ ሴንሲብልሽ ነው እናቴ። ባንድ ቀን ነው የምትከፍይ። ሌላ ደግሞ ልንገርሽ፣ እንዴ ገና መጀመሪያ እኮ ነው እናቴ፣ ገና መጀመሪያ። ሌላ የምትወጂው ነገር ደግሞ አለ ባይዘዌ ማለት ያልነገርኳችሁ ነገር ቢኖር ስለ ክርስቲ ባይዘዌ ሌላ ያልነገርኳችሁ ቢኖር ስለ ክርስቲ ነገር ተናገር። ምንድነው? እኔ ራሱ ለማውጣት በጣም ዘፈን ትወዳለች። በፍጹም አትፍሪ ናይ በዚያ ይግባይ ስጋት የሰውን አይደለም ማየት ፈጣሪ ነው መስማት አንድ አርገን ያልነው ወዴ ፍቅር እያሰኘን የሚለየን ቢሆናይ ለምን አገናኘን ለጊዜው ቀርቦ ላላየው ሲታይ ባይመስልም ያምራል ያብባል ፍቅራችን አንለያይም አቤት 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 አንለያይም አቤት 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 አንለያይም። በጣም እናመሰግናለን የኔ አባት። ቴንክ ዩ አባቴ። መልካም እናመሰግናለን የኔ አባት። ባይዘዌ ማለት ስላንተ እናውራት እንጂ ጎበዝ ድምጻዊ ነው። በጣም እናመሰግናለን አክብረኸኝ እዚህ ድረስ ስለመጣ። ድምጽ በጣም ነው የሚያምረው። እናመሰግናለን። እሺ አባቴ። ቴንክ ዩ አባቴ። እንግዲህ ያው ቤተሰብ ይሄን ይመስላል። ክርስቲም ደስተኛ ነሽ ብዬ ገምታለሁ። በጣም አልነበረሽ? አልነበረኝም። ንገሪያቸው፣ ደስታሽን ንገሪያቸው እስኪ። እኔ ምን ብዬ ማውራት እንዳለብኝ አላውቅም፣ ግን በጣም ደስ ብሎኛል። ካንተ ጠብቄው አላውቅም። ገና ብዙ ነገር ፋሚሊ እንግዲህ በኮመንት ሁላችሁም እያላችሁ ለነበረው ነገር ተታረቁ ላላችሁ ይሄው እንግዲህ ጸሎታችሁ ሰምሮ ተታርቀናል። ከዚህም በኋላ ክርስቲ ፍቃደኛ ከሆነች እንመጣለናል ቪዲዮ ላይ እንመጣለን። ሰው እንግዲህ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ላከበራችሁ፣ ፍቅራችሁን ላሳያችሁን፣ ታረቁ ላላችሁ እኔ በጣም ደስተኛ ነኝ። የምር ጎዶሎ ሰው ነበርኩኝ። አሁን ክርስቲ ከመጣች ጀምሮ ህይወቴ እንግዲህ ሙሉ ሆኗል። ከዚህም በኋላ ደግሞ ጥሩ ጊዜ ይኖረናል ብዬ ገምታለሁ። እግዚአብሔር ያክብርልኝ። ሰላም ዋሉ። ደህና ዋሉ። ባይ